ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው። ችግር እየተፈጠረብን ከችግሩ ጀርባ እነማን እንዳሉ ማንረዳ አመራሮች ስለሆን አይደለም። ነገር ግን ከራስ በላይ ከፓርቲ በላይ ከፖለቲካ አስተሳሰብ በላይ ሕዝብ ይበልጣል የሚል እምነት ስላለ ከባህር ዳር በደረሰን ዘገባ የምትከታተሉት ነው። ቆየት ብሎ በዕለቱ አብይ ርዕስ ይቀርባል። የዩናይትድ ስቴትስ ፕሬዚደንት ዶናልድ ትራምፕ 4 ነጭ ያልሆኑ የተወካዮች ምክር ቤት ሴት አባላት ላይ ጥቅስ ዘረኝነት የተንጸባረቀባቸው ናቸው የተባሉ አስተያየቶችን በተደጋጋሚ መሰንዘራቸውን ተከትሎ በፕሬዝደንቱና በዲሞክራት አባላት መካከል የሚታየው መቃቃር እየበረታ ነው። ዝርዝሩን በመጽሔት ክፍለ ጊዜ እናቀርባለን። ለምሽቱ ካሉን ሌሎች ርዕሰ ወሬዎች ውስጥ የፌዴራል ከፍተኛ ፍርድ ቤት የብሔራዊ መረጃና ደህንነት አገልግሎት የቀድሞ ዋና ዲሬክተርን ጨምሮ የ4 ተከሳሾች ጉዳይ በሌሉበት እንዲታይ ወስኗል። አንዱ ዜናችን ነው። የሱዳን የጦር ሰራዊትና ተቃዋሚ መሪዎች በቅርቡ የደረሱትን ስምምነት ተግባራዊ ማድረግ ሲጀምሩ የፖለቲካ ምህዳሩን ለሴቶች እንዲከፍቱ በጉዳዩ ዙሪያ የሚንቀሳቀሱ ተሟጋቾች ጥሪ አቅርበዋል። የኢራን የውጭ ጉዳይ ሚኒስትር ጃቫድ ዛሪፍ ሀገራቸው ከዩናይትድ ስቴትስ ጋር ለመደራደር ፈቃደኛ መሆኗን ተናገሩ። አያይዘው ግን ያን የምናደርገው የጣለችብንን ከባድ የመጣኔ ሀብት ማዕቀብ ካነሳች ብቻ ነው ብለዋል። ሌሎችም ዜናዎች አሉ። ጤና ይስጥልን፣ እንደምናመሻችሁ ክቡራትና ክቡራን አድማጮቻችን ሌሎች በርከት ያሉ ወቅታዊ ዘገባዎችና ቅንብሮችን ይዘን ከዛሬ ማክሰኞ ሐምሌ 9 2011 ዓ.ም ስርጭታችን ጋር አስተናጋጆች አሉላ ከበደና ቆንጂት ታየነን ከተለመዱት የአጭር ሞገድና የሳተላይት ስርጭቶች በተጨማሪ በአሃዱ ኤፍኤም ሬዲዮ 94.3 ላይም ታገኙናላችሁ። ፕሮግራማችንን የሚያቀናብረው ንጉሱ ታምሬ ነው። የስርጭት መሐንዲሱ ኦድሬስ ሪጅስ። እስከ 4 ሰዓት ድረስ አብረናችሁ ነን። በቅድሚያ የዕለቱን ዋና ዋና ዜናዎች። የፌዴራል ከፍተኛ ፍርድ ቤት የብሔራዊ መረጃና ደህንነት አገልግሎት የቀድሞ ዋና ዲሬክተርን ጨምሮ የ4 ተከሳሾች ጉዳይ በሌሉበት እንዲታይ ወሰነ። የአቃቢ ሕግ ምስክሮች በምን ጉዳይና በማን እንደሚመሰክሩም ለተከሳሽ ጠበቆች አቃቢ ሕግ ለይቶ እንዲሰጥ ታዟል። መለስካቸው አመሃ ዝርዝሩን ይዟል። አቃቢ ሕግ ስልጣንን አላግባብ በመጠቀም በከባድ የሙስና ወንጀል ክስ ከመሠረተባቸው 26 የብሔራዊ መረጃና ደህንነት አገልግሎት የሥራ ኃላፊዎችና ሠራተኞች መካከል በጋዜጣ ጥሪ ተደርጎላቸው ያልቀረቡ 4 ተከሳሾች ጉዳይ በሌሉበት እንዲታይ የፌዴራሉ ከፍተኛ ፍርድ ቤት ልደታ ምድብ 1ኛ ወንጀል ችሎት ወሰነ። ፍርድ ቤቱ ይህን ውሳኔ የሰጠው በሚኒስትር ማዕረግ የአገልግሎቱ የቀድሞ ዋና ዲሬክተር በአቶ ጌታቸው አሰፋ፣ አቶ አጽብሃ ግደይ፣ አቶ አሰፋ በላይና አቶ ሽሻይል ኡል ላይ ነው። ቀደም ሲል በነበረው ቀጠሮ በታዘዘው መሠረት ተከሳሾቹ የጋዜጣ ጥሪ ተደርጎላቸው ዛሬም እንዳልቀረቡ አቃቤ ሕግ ማስረጃውን ጋዜጣ ለፍርድ ቤቱ አስረክበዋል። አቃቤ ሕግ ለተወሰኑ ምስክሮቹ ጥበቃ እንዲደረግላቸው ያቀረበውን ጥያቄ በተመለከተ ፍርድ ቤቱ በሰጠው ትዕዛዝ ያከናወነውን እንዲያስረዳም ተጠይቋል። አቃቤ ሕግ በበኩሉ በተሰጠው ትዕዛዝ መሠረት ጥያቄውን አሻሽሎ ማቅረብ እንዳልቻለና ይህን የሚያጸድቀው ጠቅላይ አቃቤ ሕግ እንደሆነ ገልጿል። ፍርድ ቤቱ ግን ትዕዛዙ የተሰጠው አቃቤ ሕግ ጥያቄውን ለዳኞች በጽሕፈት ቤት በኩል እንዲያቀርብ መሆኑን አስታውሶ ጥያቄው ወደፊት እንደሚታይ ገልጿል። ተከሳሾች በበኩላቸው አቃቤ ሕግ የቆጠራቸው ምስክሮች ከ160 ያላነሰ ቁጥር ያላቸው በመሆኑ የትኛው ምስክር በምን ጉዳይ እንደሚመሰክር ለይቶ እንዲሰጠን ይታዘዝልን ሲሉ የተከሳሽ ጠበቆች ለፍርድ ቤቱ አመልክተዋል። ፍርድ ቤቱም የተከሳሾች ጠበቆች በጠየቁት መሠረት ከሐምሌ 18 በፊት አቃቤ ሕግ ለይቶ እንዲሰጣቸው አዟል። አቃቤ ሕግ ጉዳይን ያስረዱልኛል ብሎ የቆጠራቸውን ምስክሮች ለሐምሌ 18፣ 23፣ 24፣ 25 እንዲሁም ለነሐሴ 7ና 8 2011 ዓ ም እንዲያቀርብ ቀጠሮ ይዘዋል። መለስካቸው አምሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ
መለስካቸውን ለዘገባው እናመሰግናለን። የሱዳን ጦር ሰራዊትና ተቃዋሚ መሪዎች በቅርቡ የደረሱትን ስልጣን የመጋራት ስምምነት ተግባራዊ ለማድረግ ሲጀምሩ የፖለቲካ ምህዳሩን ለሴቶች እንዲከፍቱ በጉዳዩ የሚንቀሳቀሱ ተሟጋቾች ጥሪ አቅርበዋል። ሱዳን እንደ ነጻ ሀገር ባሳለፈቻቸው 63 ዓመታት ውስጥ በአብዛኛው ሴቶች በባህላዊ ምክንያቶችና በሌሎችም ገደቦች ሳቢያ በፖለቲካ ተሳትፎ ሳይኖራቸው ቆይተዋል። በተለይም በቀድሞ የአገሪቱ ፕሬዚዳንት አልበሽር የ30 ዓመታት አገዛዝ በሕዝባዊ ጉዳዮች እንዳንሳተፍ ተገልለን እና ተከልለን ኖረናል ሲሉም ያማርራሉ። ባለፈው ሳምንት ወደ ተደረሰው የስልጣን መጋራት ስምምነት ባመሩበት የተቃውሞ እንቅስቃሴዎች ሴቶች እንደተሳተፉ በመቀስቀስ ከረዱት የሴቶች መብት ተሟጋቾች አንዷ ማን አልበሽር ሴቶች መብታቸው ይከበር ዘንድ ድምፃቸውን የሚያሰሙበት ጊዜ አሁን ነው ብለዋል። የሱዳን የስልጣን መጋራት ስምምነት ቢያንስ 40 ከመቶ የምክር ቤት መቀመጫዎች በሴቶች መያዝ እንዳለበትም ያስቀምጣል። ስምምነቱ በአፋጣኝ ተግባራዊ እንዲደረግ የሴቶች መብት ተሟጋቾች አሳስበዋል። ኮንጎ ዲሞክራሲያዊት ሪፑብሊክ ውስጥ የቀጠለው የአሁኑ የኢቦላ ወረርሽኝ ከወትሮ በተለየ ሁኔታ የከበደ ጉዳት እያደረሰ ያለው በህጻናት ላይ መሆኑን የተባበሩት መንግስታት የህጻናት አጣዳፊ ድጋፍ ፈንድ ዩኒሴፍ አስታወቀ። በኢቦላ ቫይረስ ከተያዘው ሰው ወደ 1/3 የሚሆኑት ህጻናት መሆናቸውን ድርጅቱ መግለጹን ሊሳ ሽላይን ከጂኔቭ ዘግባለች። ሰሎሞን አባታ ያቀርባል። ኮንጎ ውስጥ ለኢቦላ ከተጋለጠው ከ2500 በላይ ከሆነ ሰው ወደ 1670ው በዚሁ ቫይረስ ምክንያት ሞቷል። ለኢቦላ ከተጋለጠው ሰው 750ዎቹ ሕፃናት መሆናቸውንና በተለይ ዕድሜያቸው ከ5 ዓመት በታች የሆኑት ከባዱ ጉዳት የደረሰባቸው መሆናቸውን የዩኒሴፍ ቃል አቀባይ ማሪክሲ መርካዶ ለቪኦኤ ተናግረዋል። ከአጠቃላዩ የመጋለጥ መጠን 40 ከመቶውን እንደሚሸፍንና የሞቱም ቁጥር በሕፃናቱ ላይ እንደሚበረታ መርካዶ አመልክተዋል። The case fatality ratio or the number of cases who die among this group of under 5 ዕድሜያቸው ከ5 ዓመት በታች በሆነ ሕፃናት ላይ የሚደርሰው የሞት መጠን 77 ከመቶ ይሆናል። ይህ መጠን በአጠቃላዩ ሕዝብ ውስጥ ከሚታየው 67 ከመቶ ጋር ሲነጻጸር ሕፃናቱ ከአዋቂዎቹ ይልቅ ይበልጥ ለአደጋ የተጋለጡ መሆናቸውን ያሳያል። ኢቦላ ሕፃናቱን የሚጎዳው በተለየ ሁኔታና መንገድ መሆኑን የጠቆሙት የዩኒሴፍ ቃል አቀባይ የሚያስፈልጋቸው እንክብካቤም በሕክምናውም በስነ ልቦናም የተለየ መሆን እንደሚገባው ተናግረዋል። የሚሰጣቸው መድኃኒት በመጠን ያነሰ ቢሆንም ያው ለአዋቆቹ የሚታዘዘው አይነት መሆኑንና ለተቅማጥ፣ ለአንጀት ውስጥ ጥገኛ ተውሳኮች ሕክምናና የተለየ አመጋገብ እንዲያገኙ ማድረግም እንደሚያስፈልግ አስታውሰዋል። ከወላጆቻቸው ጋር የተለያዩ ወይም በኢቦላ ምክንያት ወላጆቻቸውን ያጡ ሕፃናት ከሐዘናቸው እንዲጽናኑ ለማድረግም የተራዘመ የሥነ ልቦናና ማኅበራዊ ድጋፍ ሊደረግላቸው እንደሚገባ አሳስበዋል። ኮንጎ ውስጥ ለሕፃናቱ ድጋፍ እየሰጡ ያሉት በተናጠል የተመደቡላቸው ቀደም ሲል ለኢቦላ ተጋልጠው የዳኑና ሰውነታቸው ቫይረሱን መቋቋም የሚችል አስታማሚዎች መሆናቸውን መርካዶ አመልክተዋል። ዲሞክራቶች የሚመሩት የዩናይትድ ስቴትስ የተወካዮች ምክር ቤት በፕሬዝደንት ዶናልድ ትራምፕ ሁሉም ነጮች ያልሆኑ 4 ሴት የምክር ቤት አባላት ላይ ያነጣጠረ ዘረኛ አስተያየት የሚያወግዝ ያሉት ውሳኔ ላይ ዛሬ ድምፁን ይሰጣል። ፕሬዝደንት ትራምፕ በሴት አባላቱ ላይ በተወካዮች ምክር ቤት አባላቱ ላይ ዘረኝነት የተንጸባረቀባቸው ናቸው የተባሉ አስተያየቶችን በተደጋጋሚ መሰንዘራቸውን ተከትሎ በፕሬዝደንቱና በዲሞክራቶች መካከል ያለው መቃቃር እየበረታ መሄዱ ተመልክቷል። በመጽሔት ክፍለ ጊዜ ዝርዝሩን እናቀርባለን። ለሰዓቱ ያለን ዜና በዚሁ ያበቃል። ክቡራትና ክቡራን አድማጮች የምትከታተሉት ከዋሽንግተን ዲሲው የአሜሪካ ድምፅ ራዲዮ ጣቢያ አማርኛው ቋንቋ አገልግሎት የሚተላለፈውን ስርጭት ነው። የምሽቱ አስተናጋጆቻችሁ አሉላ ከበደና
ቆንጂት ታየነን። በዓለም ዜና የጀመረው መደበኛ ፕሮግራማችን በ22 እና በ25 እንዲሁም በ31 ሜትር ባንድ አጭር ሞገድ በአዲስ አበባው አሃዱ ሬዲዮ ኤፍኤም 94.3 ላይ እና እንዲሁም በናይል ሳት እስከ ምሽቱ 4 ሰዓት ይቀጥላል። በስርጭታችን የጊዜ ሰሌዳ መሰረት የሚቀድመው የዕለቱ አብይ ርዕስ ነው። ከዚያ በፊት ግን ቆየት ብለው ከሚቀርቡ ዝግጅቶቻችን አንድ ሁለቱን ለቅምሻ እናሰማ። አማራ ክልል የአማራ ሕዝብ የጎበዝ አለቃ በዝቷል። የአማራ ክልል መንግስት መዋቅሩ እስከ ጣቢያ ድረስ መንግስት እየተቆጣጠረው አይደለም ምናምን ሲባል በምሁር ሳይንቲፊክ በሆነ መልኩ በተለይ አማራ ክልል ይህ ሲቀርብ ቆይቷል። አይ ይሄ ሆን ብሎ እንዲህም የተከለከለ ያው መመላለስ ነው የነበረው። አሁን ፋክቱ ከመስማማት ውጭ ሌላ አማራጭ የላቸውም። ሀገራችን መንታ መንገድ ላይ ነው ያለችው። ብዙ ጊዜ መልካም እድሎችን አጥታለች። መልካም ድሎች ያጣችሁ ደግሞ ጉልበተኛ ነን የሚሉት ወይ ደግሞ አቅም አለን የሚሉት የፖለቲካ ኃይሎች ከነጻነት፣ ከእኩልነት፣ ከፍትሐዊነትና ከዲሞክራሲ ይልቅ ጉልበታቸውን ተጠቅመው ኢፍትሐዊነትን ወይም ደግሞ ጉልበት ተጠቅመው የተሻለ አቅም እናገኛለን ብለው በማለማቸው ነው። የቀደሙት አቶ የማነ ካሳ በመቀሌ ዩኒቨርሲቲ የሕግ መምህርና እርሳቸውን ተከትለው የተሰማችኋቸው ደግሞ አቶ ባንታየሁ ሽፈራው በባህር ዳር ዩኒቨርሲቲ የፖለቲካ ሳይንስ መምህር ናቸው። ባለፈው ሳምንት መገባደጃ ላደረጉት ክርክር የመጨረሻ ክፍል በሁለተኛው አጋማሽ ጠብቋቸው በሰጥ አገባ ይመለሳሉ። ወደ ዕለቱ አቢር እስከ መሻገራችን በፊት ሌሎችንም እናስታውስ። ቆንጅት ቆየት ብለው ከሚቀርቡት የደቡብ ኢትዮጵያ ሕዝቦች ዲሞክራሲያዊ ንቅናቄ ደህዴን ማዕከላዊ ኮሚቴ ላለፉት 10 ተከታታይ ቀናት ያካሄደው ስብሰባ አገራዊ የሰላምና የጸጥታ ሁኔታዎችን፣ አህጉራዊ ዓለም አቀፋዊ ሁኔታዎችንም ያገናዘበ ግምገማ አካሄጃለሁ ሲል ትናንት ማምሻውን ባወጣው መግለጫ አስታውቋል። ድርጅቱ በደቡብ ክልል የሚነሱ የክልል እንሁን ጥያቄዎችን ለመፍታት በበቂ መረጃና እውቀት እንዲሁም ህዝቡን ባሳተፈ መንገድ ለመመለስ ረጅም ወራት ወስጃለሁ ይላል። ቆየት ብሎ ከሚቀርቡ ውስጥ ነው። አሁን ወደ ዕለቱ አብይ ርዕስ። ችግሮች ሲፈጠሩ ከችግሮች ጀርባ እነማን እንዳሉ የማንረዳ አመራሮች ሆነን ሳይሆን ለአማራ ህዝብ ህልውናና ለኢትዮጵያ አንድነት ስንል አስፈላጊውን መስዋዕት ለመክፈል ቆርጠን የተነሳን ከፓርቲ በላይ ህዝብ ይበልጣል የሚል አስተሳሰብ ስላለን ነው። ይህን ያሉት የአማራ ዲሞክራሲያዊ ፓርቲ የማዕከላዊ ኮሚቴ የፖለቲካ ዘርፍ ኃላፊ አቶ አብርሃም አለሀይ ናቸው። ለዝርዝሩ አስቴር ምስጋናው ከባህር ዳር። የአማራ ዲሞክራሲያዊ ፓርቲ አዴፓ የስራ አስፈጻሚና የማዕከላዊ ኮሚቴ አባላት በክልሉ ወቅታዊ ጉዳዮች እንዲሁም ባለፈው 1 ዓመት ውስጥ በለውጡ የመጡ ትሩፋቶችንና ተግዳሮቶችን ገምግሟል። የአዴፓ የማዕከላዊ ኮሚቴ የፖለቲካ ዘርፍ ኃላፊ አቶ አብርሃም አለሀይ ትላንት በሰጡት ጋዜጣዊ መግለጫ ላይ እንደተናገሩት ባለፈው 1 ዓመት ውስጥ በክልሉ የዲሞክራሲ ምህዳሩን ለማስፋት የአማራ ህዝብን ጥያቄዎች ለመመለስ የሚያስችል ስራዎች ተሰርተዋል። በዚህም መልካም ጅማሮች ታይተዋል ብለዋል። ከማንነትና ከወሰን ጋር ተያይዞ በተመሳሳይ ከህገ መንግስት ይሻሻል ጥያቄ ጋር ተያይዞ ከፌዴራሊዝሙ ስርዓቱ ጋር አንዳንድ መታረም ያለባቸው ጉዳዮች አሉ፣ መስተካከል አለባቸው በሚለው ጥያቄ ጋር ተያይዞ በሀሳብ ደረጃ ወደ መድረክ የቀረበበትና ዲሞክራሲያዊ ትግል የተጀመረበት ሁኔታ ነው ያለው። ይሄ እንደ ውጤት መታየት አለበት፣ እንደ ጅምር ውጤት መታየት አለበት። በለውጡ ካጋጠሙት ተግዳሮቶች ዋነኞቹ ደግሞ የህግ የበላይነት አለመከበር፣ የዜጎች መፈናቀል እና የኢንቨስትመንት እንቅስቃሴ መዳከም መሆናቸውን ኮሚቴው የገመገመ መሆኑን የገለጹት አቶ አብርሃም ለዚህ ሁሉ ችግሮች ደግሞ በውጭም ሆነ በውስጥ ያሉ የአማራን ህዝብ ለመነጣጠልና ክልሉን ለመበታተን አድፍጠው የሚሰሩ የጥፋት ኃይሎች የሴራ ውጤት መሆኑን ተገንዝበናል ነው ያሉት። ከሰሞኑ በህወሓትና በአዴፓ መካከል የእርስ በርስ የቃላት ጦርነት መወራወር ይታያል። ይህ አካሄድ ደግሞ በሀገር ደህንነትና በህዝቦች አብሮ የመኖር ህልውና ላይ አደጋ መጋረጡን የሚያሳይ ነው። አዴፓ ይህንን አደጋ ለመታደግ ምን ያሰበው ነገር አለ ተብለው ከጋዜጠኞች ለተነሳላቸው ጥያቄ አቶ አብርሃም ሲመልሱ አዴፓ ለአማራ ህዝብ ህልውናና ለኢትዮጵያ አንድነት መስዋዕትነት ለመሆን የሚሰራ ድርጅት ነው ብለዋል። የአማራ ዲሞክራሲያዊ ፓርቲ አቋሙ አንድና አንድ ነው። ህዝብንና አገርን ማዕከል ያደረገ ለሀገራችን ዲሞክራሲያዊ አንድነት ማንኛውንም መስዋዕትነት ለመክፈል የተዘጋጀ ዲሞክራሲያዊ ፓርቲ ነው። የአማራ ዲሞክራሲያዊ ፓርቲ የአማራ ህዝብ የተለየ ጥቅም ያገኝ የሚል ጥያቄ የለው። ከኢትዮጵያ ብሔር ብሔረሰቦች ህዝቦች ጋር ፍትሃዊ በሆነ መንገድ ዲሞክራሲያዊ በሆነ መንገድ ሊያገኘው የሚገባውን ጥቅም በእኩል ተጠቃሚነት መርህ መሰረት
ይጠቀም የሚል ጥያቄ ነው ያለው። አማራንን ስንል ኢትዮጵያዊ ነን ስንል አማራነታችንን አንዘነጋም። እኛ በተደጋጋሚ ነገሮችን በትዕግስት ማለፍ ነው የምንፈልገው። ለህዝብ ስንል፣ ለኢትዮጵያ ህዝብ ክብር ስንል፣ ፓርቲዎች ለሚመሩት ህዝብ ክብር ስንል አብዛኛውን ጉዳይ በትዕግስት ማለፍ ነው የምንፈልገው። ከዚህ በፊት ጥቃት አልሰነዘርብን ብሎ አይደለም። ነገር የማይገባን አመራሮች ስለሆን አይደለም። ችግር እየተፈጠረብን ከችግሩ ጀርባ እነማን እንዳሉ ማንረዳ አመራሮች ስለሆን አይደለም። ነገር ግን ከራስ በላይ ከፓርቲ በላይ ከፖለቲካ አስተሳሰብ በላይ ህዝብ ይበልጣል የሚል እምነት ስላለን፣ ስለዚህ ዛሬም ነገም የአዴፓ እምነት ከራስ በላይ ህዝብ ከራስ በላይ አገር ስለሆነ ለአማራ ህዝብ እና ለኢትዮጵያ ህዝብ አስፈላጊውን ትግል እያደረግን ስለምንቀጥል በጉንጭ አልፋ ክርክር ጊዜያችንን የምናጠፋ የፓርቲ ስብስብ አይደለንም የሚል አጠቃላይ ምላሽ ነው ያለኝ። በአማራ ህዝብ ላይ የሚፈጸመው የሐሰት ትርክት ትክክል እንዳልሆነ የኢትዮጵያ ብሔር ብሔረሰቦችና አጋር ፓርቲዎች እያረጋገጡ እንደሆነም ተናግረዋል። የአማራን ህዝብ ከትምክህት ትርክት ጋር አያይዞ አቀናሽቶ የመረዳት ዝንባሌው ግራንድ በሆነ መንገድ የኢትዮጵያ ብሔር ብሔረሰቦች እህት ድርጅቶች፣ አጋር ፓርቲዎች በዚህ ጉዳይ ላይ ምንም አይነት ብዥታ የላቸው። በተለያዩ መድረኮች ተገናኝተናል። በአማራ ህዝብ ላይ የሚፈጸመው የፖለቲካ ሴራን ማዕከል ያደረገ ያልተገባ ትርክት ትክክል አይደለም የሚል አቋም እያዙ የመጡበት ሁኔታ ነው ያለው። ይሄ እንደ ድል መወሰድ አለበት ብዬ አስባለሁ። በመጨረሻ የክልሉን ህዝብ በጎጥ ለመከፋፈል ለሚጥሩ ኃይሎችና በገበያ ላይ ምክንያታዊ ያልሆነ የዋጋ ጭማሪ በሚያደርጉ ኃይሎች ላይ ቁጥጥር እንደሚጀመር ገልጸዋል። ለአሜሪካ ድምጽ ሬዲዮ አስቴር ምስጋናው ባህር ዳር። አስቴር ምስጋናውን እናመሰግናለን። ወደ ተከታዩ ዘገባ ስናልፍ የደቡብ ኢትዮጵያ ህዝቦች ዲሞክራሲያዊ ንቅናቄ ደኢህዴን ማዕከላዊ ኮሚቴ ላለፉት 10 ተከታታይ ቀናት ባካሄደው ስብሰባ ሀገራዊ የሰላምና ጸጥታ ሁኔታዎችን ከአህጉራዊና ዓለም አቀፋዊ ሁኔታዎች ጋር ያገናዘበ ግምገማ ማካሄዱን ትናንት ማምሻውን ባወጣው መግለጫ አስታውቋል። ድርጅቱ በደቡብ ክልል የሚነሱ የክልል እንሁን ጥያቄዎችን ለመፍታት በበቂ መረጃና እውቀት እንዲሁም ህዝቡን ባሳተፈ መንገድ ለመመለስ ለ7 ወራት ያስጠናሁት ባለው ጥናት ላይ መወያየቱን ጠቅሶ ሁሉንም የክልሉን ህዝቦች ተጠቃሚ የሚያደርግ ውሳኔ ማስተላለፉን አስታውቋል። መግለጫው አሻሚ ነው ያሉ መግለጫውን የተከታተሉ ምሁራን በበኩላቸው ግልጽ አይደለም ሲሉ አስተያየት ሰጥተዋል። የሐዋሳው ዘጋቢያችን ዮናታን ዘብዲዮስ ነው ዝርዝሩን የያዘው። ደቡብ ኢትዮጵያ ህዝቦች ዲሞክራሲያዊ ንቅናቄ ደኢህዴን ማዕከላዊ ኮሚቴ ላለፉት 10 ተከታታይ ቀናት በአዲስ አበባ ባካሄደው ስብሰባ በወቅታዊ ሀገራዊና ክልላዊ የፖለቲካና የጸጥታ ሁኔታ በተመለከተ በእስካሁን ሂደት የታዩ አዎንታዊ ውጤቶችን የሚፈታተኑ ጉዳዮች መኖራቸውን ገምግመዋል ይላል መግለጫው። ማዕከላዊ ኮሚቴው በኢህአዴግ መሪነትና በህዝቦች ተሳትፎ የተጀመረው የለውጥ እንቅስቃሴ እንዳይቀለበስ ሁሉም አካላት በጋራ የኃላፊነት መንፈስ መንቀሳቀስ እንደሚገባቸው ማስመሩም ጠቅሷል። ለውጡ በጥንቃቄ ካልተያዘ የአገርን ህልውና የሚፈታተንና ህዝቦችን ስጋት ውስጥ ሊያስገባ የሚችል ነባራዊ ሁኔታዎች የተስተዋሉ መሆናቸውን ማዕከላዊ ኮሚቴው መገንዘቡን ገልጧል። በክልል የመደራጀት ጥያቄ የህዝቦች ህገ መንግስታዊ መብት መሆኑን ድርጅቱ እንደሚገነዘብ የገለጸው የአቋም መግለጫው ማዕከላዊ ኮሚቴው በክልል የሚነሱ ተጨማሪ ክልል ሆኖ የመደራጀት ጥያቄዎች ላይ ጊዜ ወስዶ በጥልቀት ኃላፊነት በተሞላበትና በሰከነ ሁኔታ መምከሩን ነው ያሳወቀው። ባለ 6 ነጥብ የአቋም መግለጫ አውጥቷል። ለፌዴራሊዝም ስርዓት ይበልጥ መጎልበትና ቀጣይነት ለመታገል ድርጅቱ አቋም መያዙና የፍትሐዊ ተጠቃሚነት ችግሮችን ለመፍታት የሚያስችሉ አዳዲስ አሰራሮችን ተግባራዊ በማድረግ በክልሉ ያሉ ህዝቦች በጋራ መልማት እንዳለባቸው በመግባባት ህዝቡን ባሳተፈ ሁኔታ የክልሉን ህገ መንግስት ከማሻሻል ጀምሮ ዝርዝር የህግ ማዕቀፎች እንደሚዘጋጁም መግለጫው ገልጧል። ከዚህ በተጨማሪ ድርጅቱ በመግለጫው እንዳለው በኢህአዴግ እህት ድርጅቶች መካከል ያለውን መፈረካከስ ከድርጅታዊ ዲሲፕሊን ውጭ የሚወጡ መግለጫዎችና ይህንን ተከትሎ የደረሱ ያሉ ድምዳሜዎች ከኢህአዴግ መሪ ውጭ መሆናቸውን በመገምገም የትኛውም አይነት የሀሳብ ልዩነቶችን እንደ ወትሮ ሁሉ በድርጅቱ ባህል መሰረት ማስተናገድ እንደሚገባ ተመልክቷል። በሌላ መልኩ ደኢህዴን በውስጡ ያሉ ችግሮችን ታግሎ የሚያርምና የሚያጋጥሙ ችግሮችና ፈተናዎችን ከህዝቡ ጋር በመሆን የመፍታት ባህልና ልምድ ያለው ድርጅት መሆኑን ገልጠው ከዚህ ውጪ እኔ አውቅልሃለሁ በሚል መንገድ ከሩቅ የሚሰነዘሩ ሂደቱን ያልተከተለ አመራር የማይቀበል መሆኑን ማዕከላዊ ኮሚቴው አስገንዝቧል። ይሁን እንጂ
የትኛው ኃይል ከሩቅ ጫና እየፈጠረበት እንደሆነ መግለጫው የሰጠው ማብራሪያ የለም። መግለጫውን የተከታተሉ የሐዋሳ ዩኒቨርሲቲ የሕግ ትምህርት ቤት መምህር አቶ ፊላታ ግግሶ በክልል የመደራጀት ጥያቄ በተመለከተ የተሰጠውን መግለጫ አይስማሙም። ሁሉም ጉዳይ በመግለጫው ይዘረዘራል ተብሎ ባይጠበቅም የክልል ጥያቄዎችን በተመለከተ ደኢህዴን ራሱ ተምታቶበታል ይላሉ። መግለጫውም አሻምና ግልጽ ያልሆነ ብለውታል። ድርጅቱም በለውጥ ጎዳና ውስጥ አልገባም ሲሉ ከሰዋል። የሚገርመው የክልል ጥያቄዎችን በተመለከተ የሄደበት አግባብ ነው። አንደኛው ምን ይላል? ሳይንሳዊ ጥናት አስደርጌ ለ7 ነው ለስንት ወራት አካባቢ በደንብ ተጠንቶ በምሁራን ተጠንቶ አካሄዱ ታማኝ የሆነ ነገር ውጤቱ ደርሶ ውጤቱ ላይ ተወያይቻለሁ ይላል። ውጤቱ ምን እንደሆነ እስከ አልገለጸንም ግን ውጤቱ ላይ ተወያይቼ እንዲያውም ኃላፊነት በተሞላበት መንገድ ተወያይቼ አቅጣጫ አስቀምጫለሁ ይላል። ሌላ ጊዜ ምን ይላል? መላው ህዝብ ምክክርና ውይይት የሚያደርግበት ውሳኔ ወደፊት ወስናለሁ ነው ማለት። ህዝባዊ የሆነ ጥናት አድርጌያለሁ ካለ እዚህ ጋር እንደገና መላው ህዝብ እንደ አዲስ ውይይት የሚያደርግበትን ውሳኔ ወደፊት ወስናለሁ የሚል እንድምታ ያለው መግለጫ መስጠት ከፍተኛ የተምታታ ነገር መኖሩን ወይም የሆነ ፍራቻ ለመግለጽ የፈራው ትልቅ ነገር መኖሩን ነው የሚያሳየው። በዚህ ረገድ ሁለት አማራጮችን ነው ያስቀመጠው። በአንድ ወገን ህዝቦች ተፈቃቅደው አንድ ላይ ለመኖር አብሮ ለመቀጠል በወሰኑት መሰረት ይላል። ሁለተኛው ደግሞ በ10ኛው ጉባኤ አቅጣጫ ባስቀመጥኩበት መንገድ። ስለዚህ በአንድ ወገን የህዝቦችን አብሮ የመኖር ፍላጎት ባከበረ መልኩ ወደፊት ተወያይተው ማለት ነው። በሌላ ወገን ደግሞ በ10ኛው ድርጅታዊ ስብሰባ በያዘው አቋም ይፈታል የሚል በጣም ድፍን ነገር ነው ያስቀመጠው። በነገራችሁ ላይ እዚህ ክልል ላይ ዋናው የጸጥታም የደህንነትም ችግር የህዝቦች ጥያቄ አለመመለስ። ደኢህዴን እንዲያውም በዚህ ስብሰባ ይህንን ችግር ፈቶ ግልጽ የሆነ ወጥ የሆነ አቋም ይዞ ይቀርባል የሚል እምነት ነበረን። ዋናውን ችግር ለመፍታት ዙሪያ ጥምጥም ነው የሄደው ማለት ነው። በክልል የመደራጀት ጥያቄ ህገ መንግስታዊ መብት መሆኑን አጽንኦት የሰጡት በሐዋሳ ዩኒቨርሲቲ የማህበራዊ ሳይንስና የስነሰብ ኮሌጅ ዲን ዶክተር ዳኘ ሽብሩ መግለጫው ስለ አብሮነትና አንድነት ያነሳውን ሀሳብ ሁሉንም የሚያግባባ መሆኑን ገልጠው ሌሎች የመግለጫው ሀሳቦች ግን ግራ እንዳጋባቸው ተናግረዋል። በመግለጫው ላይ የደቡብ ብሔሮች ብሔረሰቦችና ህዝቦች በጋራነት አንድነት፣ ኢትዮጵያዊነት ስሜት በጋራ እንደነበሩ ተጠንክረው መቀጠል አለባቸው፣ መስራት አለባቸው። ሀገራቸውን ዳይቨርሲቲ ውበት ነው፣ ልዩነት ውበት ነው የሚለውን ነገር ምንም ችግር የለውም። ወደ ደቡብ ክልል በምትመጣበት ጊዜ ግን ደቡብ ተብሎ ነው በጣም ብዙ ብሔረሰቦችን በቋንቋም ይሁን በብሔረሰብ በህገ መንግስቱ ትርጓሜ አንድ ላይ መሆን የማይገባቸውን ወይም ኢንተረስታቸው ባልሆነ ሁኔታ ብዙ መርጅ ተደርጎ ነው ይሄ የደቡብ ክልል የተሰፋው። እኔ አግባብ አይደለም። የሲዳማ ህዝብም ጥያቄ ፍትሃዊ ጥያቄ ነው፣ አግባብ ጥያቄ ነው ባይነኝ አይደለም። የሲዳማ ህዝብ ቀርቶ ሌላውም ህዝብ የሚጠይቀው ጥያቄ በእኔ አግባብ ነው ባይነኝ። ምሁራን ለቪኦኤ በሰጡት አስተያየት በመብት ጥያቄ ሽፋን የሚደረጉ የትኛውም የመደበኛ እንቅስቃሴዎችን ስርዓት ለማስያዝ እንዲሁም የህዝቦችን ሰላምና ጸጥታ ማረጋገጥና የህግ የበላይነትን ማስከበር ለድርድር የማይቀርብ መሆኑን ማዕከላዊ ኮሚቴው ከድምዳሜ መድረሱ የሚያስማማ መሆኑን ገልጠዋል። ነገር ግን የትኛው የመደበኛ አደረጃጀት ችግር እንደፈጠረ ወይም እየፈጠረ መሆኑን አይገልጥም መግለጫው ብለዋል። ለሰላምና ጸጥታ ጉዳይ ትኩረት መሰጠቱ ተገቢ ነው ያሉት ዶክተር ዳኜ ህዝቡም የበኩሉን ድርሻ ማበረከት እንዳለበትና ያልተጨበጠ ወሬ ከማሰራጨትም ሆነ ያልተረጋገጠ የማህበራዊ ሚዲያ ሀሰት መረጃ ከመጠቀም መቆጠብ እንደሚገባም ተናግሯል። በፌዴራሊዝም ስርዓትና በፍትሃዊ ተጠቃሚነት ዙሪያም ድርጅቱ የያዘው አቋም የሚያስማማቸው መሆኑን ምሁራን ተናግሯል። ለአሜሪካ ድምጽ ራዲዮ ዮናታን ዘብዲዮስ ሐዋሳም። ዮናታንን ለዘገባው እናመሰግናለን። ከደቡብ ኢትዮጵያ ተከታዩ ዘገባ ደግሞ ወደ ዩናይት ስቴትስ ይመልሰናል። የዩናይት ስቴትሱ ፕሬዚዳንት ዶናልድ ትራምፕ 4 ነጭ ያልሆኑ የተወካዮች ምክር ቤት ሴት አባላት ላይ ዘረኝነት የተንጸባረቀባቸው ናቸው የተባሉ አስተያየቶችን በተደጋጋሚ መሰንዘራቸውን ተከትሎ በፕሬዚዳንቱና በዲሞክራቶች መካከል ያለው መቃቃር እየበረታ መሄዱ ተዘገበ። ፕሬዚዳንቱ 4ቱን ሴቶች የምክር ቤት አባላት ወደ መጣችሁባቸው አገሮች ተመለሱ ነበር ያሏቸው። በዋይት ሀውስ የአሜሪካ ድምፅ ራዲዮ ዘጋቢ ፓትሲ ዊዱ ኩስዋራ ዝርዝር ይዛለች። አዳነች ፍስሐዬ ታቀርበዋለች። ዛሬ በዋይት ሀውስ ቤተ መንግስት ግቢ ያለውን የቦሊስቲክ ሚሳይል መከላከያ መሳሪያን ያካተቱ በአሜሪካ የተሰሩ ምርቶች ክብር የሚያገኙበት ቀን እንዲሆን ነበር የታሰበው። ሆኖም ሁኔታዎች ወዲያውኑ ተለወጡ። የዩናይትድ ስቴትስ ፕሬዚደንት ዶናልድ ትራምፕ ስለ 4ቱ ነጮች ያልሆኑ የምክር ቤት አባላት ሴቶች ሲናገሩ አገራችንን ከጠላችሁ፣ እዚህ ደስተኞች ካልሆናችሁ መሄድ ትችላላችሁ። ፕሬዚዳንቱ ይህን ያሉት ትውልደ ሶማሊያ አሜሪካዊት ኤልሃን ዑመር በምትገኝባቸው
ነጮች ያልሆኑ 4 ሴቶች የምክር ቤት አባላት ላይ በትዊተር ስለሰነዘሩት ጥቃት ሲጠየቁ ምላሽ በሰጡበት ወቅት ነው። ከ4ቱ የምክር ቤት አባላት አሜሪካ ያልተወለደችው ኢልሃን ዑመር ብቻ ናት። ስለ ሀገራችን ያላቸውን አነጋገር ስሰማ፣ የሚጠቀሙትን ጸረ ሴማዊነት ቋንቋ ሳዳምጥ፣ በእስራኤል ላይ ያላቸውን ጥላቻና አልቃይዳን ለመሳሰሉት ጠላቶች ያላቸውን ፍቅር ሳስተውል ይህ ዲሞክራሲያዊውን ፓርቲ አይጠቅምም የሚል እምነት እንዳለኝ እነግራቸዋለሁ። ፕሬዚዳንቱ ያነጣጠሩባቸው ነጮች ያልሆኑ ሴቶች የተወካዮች ምክር ቤት አባላት ከዑመር ሌላ አሌክሳንድሪያ ኦካሲዮ ኮርቴዝ፣ ራሽዳ ታሊብና ኤያና ፕሬስሊ ናቸው። የፕሬዚዳንቱን አነጋገር ዘረኛ ነው በማለት አውግዘውታል። ኤልሃን ዑመር He would love nothing more than to divide our country based on race, religion, gender, orientation. ሀገራችንን በዘር፣ በሃይማኖት፣ በጾታ፣ በግንዛቤ ወይንም በኢሚግሬሽንና በሁሉም መንገዶች ከመከፋፈል በላይ የሚያፈቅሩት ነገር የለም። ምክንያቱም ያለንን ልዩነት ሁሉ አጥብበን አብረን የምንሰራበት አንድነት እንዳይኖር የሚጠቀሙበት መንገድ ወይንም የሚያውቁት ዘዴ ይህ ብቻ ነውና። ፕሬዚዳንቱ በ4ቱ የምክር ቤት አባላት ላይ የቃላት ጥቃት የከፈቱት አስተዳደራቸው በሀገሪቱ ደቡባዊ ድንበር ጥገኝነት ለሚጠይቁ የውጭ ሀገር ተወላጆች ከባድ የሚያደርግ ለውጥ ማድረጉን ባስታወቀበት ወቅት ነው። ባለፈው ሰኞ ይህ የተደረገው አዲስ ሕጋዊነት ስለሌለው ፍርድ ቤት ይቀርባል ይላሉ ነቃፊዎች። የአሜሪካ ፕሮግረስ ማዕከሉ ቶም ጃዌት ያብራራሉ። የአገሪቱ ምክር ቤት በግልጽ የተናገረው ነገር አለ። በስምምነቱ መሠረት አስተማማኝ በሆነች ሌላ ሦስተኛ አገር በኩል ካለፍክ ጥገኝነት ከማግኘት ትታገዳለህ። ይህ አስተዳደር በበኩሉ አዲስ ሕግ እናወጣለን እያለ ነው። በማንኛውም ሦስተኛ አገር በኩል ካለፍክ ጥገኝነት አታገኝም የሚል ነው። ትራምፕ በተጨማሪም አስተዳደራቸው በሀገሪቱ ዙሪያ ያሉትን ሕጋዊ የመኖሪያ ፈቃድ የሌላቸው ፍልሰተኞችን ማሰሩን እንደሚቀጥል ተናግረዋል። እስካሁን ባለው ጊዜ ግን ፕሬዚዳንቱ ይደረጋል ባሉት ደረጃ ሰፊ የማሰር እርምጃ አልተወሰደም። አዳነች እናመሰግናለን። ቆንጅት፣ ወደ ሙዚቃ ግብዣችን ከመሸጋገራችን በፊት ጥቂት ሰከንዶች አሉን። ወቅታዊ ጉዳዮች ላይ ያተኮሩ በርካታ አስተያየቶች ይደርሱናል። ወዲሁም ደግሞ ማስታወቂያዎች አሉን። አንደኛው ማስታወቂያ ባይሆን ላስታውስና በአዲስ አበባው አህዱ ራዲዮ ኤፍኤም 94.3 ላይ የሚቀርብ መሆኑን የኤፍኤም የመከታተል እድል ላላቸው እንዲሁ እናስታውስና ምላሻቸውንም እንዲሰጡን እንፈልጋለን። በአህዱ የሚከታተሉ አድማጮቻችንና እንዲያደርሱን እናስታውስ። ማስታወቂያውን እንድናቆየው ይመስላል። ሙዚቃውን ጀምሯል። ንጉሱ ግሩም ሙዚቃ ነው ይመስለኛል። ኃይልዬ የታደሰ ነው ዜማ ያሳብቃል። ስንመለስ ማስታወቂያ። ይህ የአሜሪካ ድምፅ